በዓለም ላይ የጸረ ሽብርተኝነት ተምሳሌ ተደርጎ የሚወሰደው ታጋቾችን ለማስመለጥ የተደረገው ኦፕሬሽን 1976 ከእስራኤል 248 ተጓዦችና 12 ክሩ ሜምበሮችን በመያዝ ወደ ፓሪስ ሄድ የነበረውን የፈረንሳይ የሆነውን ኤርባስ ሁለት ፍልስጤማውያንና ሁለት ጀርመናውያን አሸባሪዎች በመጥለፍ በረራውን ወደ ሊቢያ ከዛ ወደ ዩጋንዳ በማዞር ኢንተቤ ኤርፖርት ይወስዱታል። ኃላፊዎቹም ዩጋንዳ እንደደርሱ በአምባገነኑ መሪ ኢዲ አሚን ዳዳ ድጋፍ አግኝተዋል። ኃላፊዎቹም ታጋቾችን አገተው የወሰዱት በ13 ሀገራት ያሉ ታስረው የሚገኙ 13 በላይ የሚሆኑ የፍልስጤማውያን ታጣቂዎችን እንዲፈቱላቸው ለማስገደድ ነበር። ከ100 በላይ የሚሆኑ የዩጋንዳ ወታደሮች ጠላፊዎቹን ሲረዷቸው ነበር። አምባገነኑ ኢዲ አሚንም አጋቾችና እስረኛ ያለባቸውን ሀገራቶች ለማስማማት በሁለት ዙር በመጀመሪያ 48 በሁለተኛ ደግሞ 100 የሚሆኑ እስራኤላዊ ያልሆኑ ታጋቾችን ይለቃል። ኃላፊዎቹም የታሰሩባቸው ታጣቂዎች ካልተፈቱ የቀሩትን 106 የሚሆኑ ታጋቾችን እንደሚገሉ ማስፈራራት ይጀምራሉ። ሞሳድን ባቀረበው መረጃ መሰረት እስራኤልም የታገቱባትን 94 ዜጎቿና 12 የፈረንሳይ ክሩ ሜምበሮችን ለማስለቀቅ የራሷን ኦፕሬሽን ትጀምራለች። 100 የሚሆኑ የእስራኤል ኮማንዶዎች ከ4000 በላይ ኪሎ ሜትር በረው በመምጣት ኦፕሬሽኑን ይጀምራሉ። የእስራኤል ኮማንዶዎችን በ90 ደቂቃ ውስጥ ከታገቱ 106 የሚሆኑ ታጋቾች 102ቱን ማስመለጥ ችለዋል። ከታገቱት ውስጥ ደግሞ 3 ታጋቾች ሲገደሉ አንድ ታጋች ደግሞ ለሕክምና እርዳታ ወደ ሆስፒታል ተወስዳ በነበረበት ወቅት በኢዲ አሚን ትዕዛዝ ተገላለች። እስራኤልም ወታደሮች ከ30 እስከ 45 የሚደርሱ የዩጋንዳ ወታደሮችና ሁሉንም ጠላፊዎች መግደል ችለዋል። እስራኤል ኮማንዶዎችም 11 የሚደርሱ ሚግ 17 እና ሚግ 21 ጀቶችን አውድመዋል። ጥቃቱም ከእስራኤል አንድ ኮማንዶ የቤንያሚን ኔታንያሁ ወንድም የነበረው ዮናታን ኔታንያሁ ተገድሏል። እስራኤልም በጥቃቱ ከኬንያ ድጋፍ አግኝታ ነበርና ኢዲ አሚን በዩጋንዳ የሚኖሩ 245 የሚሆኑ ኬንያውያን እንዲገደሉ አድርገዋል። ኦፕሬሽን ኢንተቤ እስካሁን ድረስ በተለያዩ የኢንተለጀንስ ተቋማት እንደ ትምህርት የሚወሰድ ኦፕሬሽን ነው። ከዚህ በፊት የነበረው አካውንቲ ስለተዘጋ አዲሱን አካውንቲ ፎሎ ማድረግ እንዳይረሳ።